ቲቪ ተመልካቾች ዛሬም እንደተለመደው አዲስና አጓጊ መረጃዎችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ እያልኩ ዛሬ ወደ አዘጋጁት አዲስ መረጃ አልፋለሁኝ። በሁለት ልጆች ላይ ጾታዊ ጥቃት የፈጸመው ግለሰብ ከአባትነት መብቱ እንዲታገድ ተወሰነ። በሁለት ታዳጊ ሴት ልጆች ላይ የግብረ ስጋ ድፍረት በደል ወንጀል የፈጸመው ወላጅ አባት በ20 ዓመት ጽኑ እስራት እንዲቀጣና የአባትነት መብቱ እንዲታገድ በፍርድ ቤት ውሳኔ መተላለፉን የአዲስ አበባ ፖሊስ ገለጸ። ግለሰቡና የልጆቹ እናት ከሆነችው ባለቤቱ ጋራ በመካከላቸው በተፈጠረ አለመግባባት በመለያየታቸው በየክፍለ ከተማ ወረዳ 11 ልዩ ቦታ ኮተቤ በሆነው ውሃ ተብሎ በሚጠራው አካባቢ ከልጆቹ ጋር ተከራይቶ ይኖር ነበር። የ9ና የ10 ዓመት ዕድሜ ያላቸው ታዳጊዎች የ2015 ዓ.ም የዘመን መለወጫ በዓል ምክንያት አድርገው ወደ አጎታቸው ቤት በሄዱበት አጋጣሚ ተመልሰው ወደ አባታቸው ቤት መሄድ እንደማይፈልጉና ጥቃት እንደደረሰባቸው እንደሆነ ይናገራሉ። ይህን ተከትሎ ጉዳዩ የከፋ ክፍለ ከተማ ፖሊስ መምሪያ ሴቶችና ህጻናት ወንጀል ምርመራ ክፍል መምጣቱን ተከሳሹ ልጆቹን በፒንሳ እየቆነጠጠ እያስፈራረ ከ2015 ዓ.ም ጀምሮ የግብረ ስጋ ድፍረት በደል ወንጀል ሲፈጽምባቸው መቆየቱን በምርመራ ማረጋገጡን የአዲስ አበባ ፖሊስ ገልጿል። የሕክምና ማስረጃው መሰረት አድርጎ ፖሊስ እንደገለጸው በ10 ዓመቷ ታዳጊ ላይ የክብር ንጽህና መገርሰስ ጉዳት እንደደረሰባት፣ በ9 ዓመቷ ህጻን ግን ምንም እንኳ የክብረ ንጽህና መገርሰስ ባይደርስባትም ወሲባዊ ጥቃት እንደተፈጸመባት የሕክምና ማስረጃው ያሳያል ብሏል። ግለሰቡ በፖሊስ ቁጥጥር ስር ውሎ ምርመራ ከተጣራበትና በአቃቤ ሕግ ክስ ከተመሰረተበት በኋላ ጉዳዩን ሲመለከት የቆየው የፌዴራል የመጀመሪያ ደረጃ ፍርድ ቤት የካ ምድብ ወንጀል ችሎት ሰሞኑን በዋለው ችሎት በ20 ጽኑ እስራት እንዲቀጣና ከቤተ ዘመድ ስልጣን እንደዚሁ ከአባትነት መብቱ እንዲታገድ ውሳኔ ያስተላለፈበት መሆኑን የአዲስ አበባ ፖሊስ ገልጿል።